የሩሲያ የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ አሜሪካ በኢራን ላይ የምታሰማውን የማስፈራራትና የዛቻ ቋንቋ በአስቸኳይ ካላቆመች ጦርነቱን በሰላማዊ ድርድር ለመፍታት የሚደረገውን ዓለም አቀፋዊ ጥረት ሁሉ ፍሬ አልባ ሆኖ እንደሚቀር አስጠንቅቀዋል። ላቭሮቭ ይህንን ያሳወቁት ትናንትና ከኢራኑ አቻቸው አባስ አራክቺ ጋር በስልክ ባደረጉት ውይይት ወቅት እንደሆነ ነው። ሩሲያ ቀውሱ በውይይት እንዲፈታ የበኩሏን አስተዋጽኦ እንደምታደርግም አረጋግጧል። ይህ የሞስኮ ጠንካራ ወቀሳ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ባህረ ሰላጤን የማትከፍት ከሆነ ወሳኝ የሆኑ የኢራን መሰረተ ልማቶችን በቦምብ አጋያለሁ በማለት ያቀረቡትን አደገኛ የሆነ ዛቻ ተከትሎ እንደሆነ ነው። የሩሲያው የውጭ ጉዳይ ሚኒስተር ለጋዜጠኞች በሰጡት መግለጫ አሜሪካ ያለምንም በቂ ምክንያትና ከዓለም አቀፍ ሕግ ውጪ በሲቪል ተቋማት ላይ የምትፈጽመው ጥቃት በአስቸኳይ እንድታቆም አበክረው ጠይቀዋል። የሲቪል መሰረተ ልማቶችን ማጥቃት በዓለም አቀፍ ሕግ የጦር ወንጀል ሊያባብስ የሚችል መሆኑን በርካታ ታዛቢዎች እያነሱ ባሉበት ወቅት ሩሲያ አሜሪካን ህገወጥ ጥቃት ፈጻሚ ስትል መክሰሷ የዲፕሎማሲያዊ ሽኩቻው አድማስ ይበልጥ አስፍቶታል ነው የተባለው። መካከለኛው ምስራቅ የተቀሰቀሰው ጦርነት በዓለም አቀፍ ደረጃ የዋጋ ንረትን እንደሚጨምርና የኢኮኖሚ እድገትን እንደሚያቀዛቅዝ የዓለም አቀፍ የገንዘብ ድርጅት ዋና ዳይሬክተር ክሪስታሊና ጆርጂየቫ አስጠንቅቀዋል። ድርጅቱ በቀጣዩ ሳምንት ይፋ የሚያደርገውን የዓለም ኢኮኖሚ ትንበያ አስመልክቶ ለሮይተርስ በሰጡት መግለጫ ጦርነቱ በአሁኑ ወቅት በአስቸኳይ ቢቆም እንኳን የደረሰው የኢኮኖሚ ጉዳት በቀላሉ ለመቀልበስ እንደማይቻልም ነው የገለጹት። ድርጅቱ ከጦርነቱ በፊት እንደ አውሮፓውያን አቆጣጠር በ2026 የዓለም ኢኮኖሚ በ3.3 በመቶ በ2027 ደግሞ በ3.2 በመቶ ያድጋል የሚል ተስፋ የነበረው ቢሆንም አሁን ግን ሁሉም መንገዶች ወደ ከፍተኛ የዋጋ ንረትና ዝቅተኛ የኢኮኖሚ እድገት ያመራሉ ሲሉ ጆርጂየቫ ተናግረዋል። እንደ ዋና ዳይሬክተሯ ገለጻ ከሆነ ደግሞ ጦርነቱ የዓለም የነዳጅ አቅርቦት በ13 በመቶ እንዲቀንስም አድርጓታል። ይህ ደግሞ በነዳጅ እና በጋዝ ጭነቶች ላይ ብቻ ሳይሆን እንደ ሂሊየም እና ማዳበሪያ ባሉ ተያያዥ የአቅርቦት ሰንሰለቶች ላይ ከፍተኛ ተጽዕኖም ያሳድራል። ጦርነቱ በአጭር ጊዜ ውስጥ ቢቆም እንኳን በኢኮኖሚው ላይ የሚኖረው አሉታዊ ተጽዕኖ የሚቀጥል ሲሆን ግጭቱ ለረጅም ጊዜ የሚወስድ ከሆነ ግን በዓለም አቀፍ የዋጋ ንረትና እድገት ላይ የሚኖረው ጉዳት እጅግ የከፋ እንደሚሆን ድርጅቱ አስታውቋል። ኢራን ጦርነቱ በቋሚነት ሊቆም ይገባል በሚል ከአሜሪካ የቀረበላትን የተኩስ አቁም የውሳኔ ሀሳብ ውድቅ ማድረጓ ተዘግቧል። ኢራን ጦርነቱን ለማቆም ከአሜሪካ ለቀረበላት የውሳኔ ሀሳብ 10 ነጥቦችን የያዘ ምላሽ በፓኪስታን በኩል ማቅረቧን ሂርና ዘግቧል። ኢራን ከአሜሪካ የጠየቀቻቸው ነጥቦች ጦርነቱ በአስቸኳይ እንዲቆም፣ በሆርሙዝ ሰርጥ በኩል ለመርከቦች ደህንነቱ የተጠበቀ የጉዞ ፕሮቶኮል እንዲዘረጋ፣ የተጣሉ ማዕቀቦች እንዲነሱ የሚሉ ጥያቄዎችን አካታለች። የእናንተስ ሀሳብ ምን ይመስላችኋል? የኢራን የአሜሪካና የእስራኤል ጦርነት ይቆም ይሆን? ሀሳብና አስተያየታችሁን በኮመንት መስጫው በኩል አሳውቁን።